ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ማለት ነው። ቤተሰብ ሰላም፣ ውድና የተወደዳችሁ የጽናት ድራማ ተከታታዮች ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን፣ እናያለን። ኪራ ተው ተረጋጋ። አስቀድሞ ነይ ቀምሞ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ አለ ያገሬ ሰው። ያለ ምክንያት እኮ አይተርትም። መጀመሪያ ነበር መጠንቀቅ ያለብህ ማለት ነው። ሲጀመር ማለት ነው ኪራ ማይማር ከስተቱ ማይማር ሁሌ ጥፋት ሁሌ ያጠፋል። ጽናት ደግሞ የይቅርታ ልብ ስላላት በይቅርታ ሁሉ ነገር ታልፋለች ማለት ነው። ጽናት የልጅ እናት ልትሆን ነው። እንኳን ደስ አላችሁ ቤተሰብ ማለት ነው። ኪራ የልጅ እናት ልትሆን ነው። የሰው አጥፍተህ እስር ቤት ከርቸሌ እንዳትገባ ኋላ ተናግሬ ያለሁኝ እኔ ማለት ነውና ማለት የሆነ ሰይጣን ምናምን ያሳስታል ማለት ነውና ይቺ ልታሳስትን የገባችውና ከስተቱ ማይማር ቢነግሩት ያው ነው የሚባለው ማለት ነው። እና ጽናት ያረገዘች ማለት ነው። ጽናት በማርገዟ ምንም ደስ አላለንም ማለት ነው። ሽማግሌ ተልኮ ቤተሰቦቿ ጋር እና አባቷ ጋር በስነ ስርዓት በወግ በማረግ ትዳራለች እና ሽምግልና ሊላክ እየተባለ የማይታሰበው ነገር መጣ ማለት ነው። እንዲሁም ደግሞ የኪራ ቤተሰቦች ሊልኩ ነበረ። ኪራ ይሄን ጥፋት ያጠፋውን ደግሞ ለናሆማ እየነገረው ነበር። ናሆም ደግሞ በጣም ተናዶ ነበር። በጣም ስሜታዊ ሆኖ ነበረ እና በጣም ነበር ስሜቱን መቆጣጠር ነው ያቃተው። እንዴት ጽናት ላይ እንደዚህ አይነት ነገር ታደርጋለህ ምናምን ብሎ የጮህበት ነበረ። ለናሆም እንግዲህ ያደረገውን ሙሉ ጽናት ላይ ያደረገባትን በሙሉ ለናሆም ነግሮታል ማለት ነው። ኪራ እንግዲህ እውነቱን ደፍረህ መናገር አለብህ ማለት ነው። ጽናት እርጉዝ ናት። አሁኑ ገና ካሁኑ እንግዲህ ጽናት አማረኝ እያለች ነው ጋይስ ማለት ነው። እና ጽናት አማረኝ እያለች ነው እንግዲህ እርጉዝዬን ተንከባከብልን፣ ሽምግልና ልከህ ሳታገባት ይኸው አረገዘች ማለት ነው ንግስትህና እና ቤተሰብ ምልላችሁ ነው መጀመሪያ መጠንቀቅ አለብን ለሁሉም ነገር ማለት ነው። እና ካልተጠነቀቅን እኛው በኋላ ማንወጣበት ችግር ውስጥ ልንገባ እንችላለን ማለት ነው። ኪራ ደግሞ ከስተት ተማር። ካሁን በኋላ ይሄ መጠጥ ማለት በጣም አስጠሊና አጸያፊ ነገር ስለሆነ ከዛ ከመጠጥ መራቅ አለብህ። ሌላ ጊዜም ልትጎዳት ትችላለህ። እና ጽናት አሁን ይሄንን ሰምታ ይቅርታ እንኳን ድሉን ብታገኝ ማለት ነው እና እንግዲህ የልጅ አባት ልትሆን ነው። ምንም ቢፈጠር ምንም ተተሽኛት ጅሙ ይላም ብሎ አስጠንቅቋት ነበረ። ዛሬ ኪራ መቼም አልተውም ብላለች ጽናት ማለት ነው። የኔ ገራገር ኪራ በጣም ተናዷል ማለት ነው። ከመናደዱ የሚያደርገው የሚሰራው ስራ ነው ያጣው ማለት ነው። ያደረገው ነገር ደግሞ በጣም ድንበር ያለፈ ስለሆነ በጣም ነበረ የተናደደው ማለት ነውና ያው ራሱን አሁን ላይ ራሱን እያረጋጋ መሆን ያለበትን ነገር ነው ማድረግ ያለበትና ለጽናት መናገር አለበት ማለት ነው። ያደረገውን በሙሉ ለጽናት ተናግሮ እውነቱን ተናግሮ እመሸበት ማደር። ስለዚህ ንገረው ሲነግሩት ሳይገባው የባሏ ሞት ገባው ነው እንደዛ የሚባል ነገር አለና አሁንም ኪራ እውነቱን ለጽናት ንገራት ድፈርና ማለት ነው። አንደኛ እርጉዝ ናት፣ ልትንከባከባት እንክብካቤ በቃ ልታደርግላት ግድ ይልሃል ማለት ነው። እና ኪራ ተረጋጋ። ያጋጥማል አንዳንድ ጊዜ ያው አውቀህ አይደለም ያደረከው። ያው ጽናትም እንግዲህ ይቅርታ ታደርግልሃለች ማለት ነው። እሷ ልቧ ንጹህ ስለሆነ ያው የይቅርታ ብዙዎቹ ናቸውና የይቅርታ እንትን ልብ ያላቸውና ስለዚህ ይቅርታህን ስታደርግልህ ከዛ ጥፋትህ ተምረህ እና ጽናትን ለመንከባከብ በቃ ተንከባከባት ማለት ነው። በጣም ያጠፋው ነገር እዚህ ውጣ እዚህ ግባ ስለማይባል ተንከባከባት ግድ ይልሃል ማለት ነው። አሁን እንግዲህ የኪራ ጭንቀት አልገባችሁም ምን አይነት ስሜት ውስጥ እንዳለ ማለት ነው። ራሴን ላጥፋ ምን ላድርግ ጭንቀት ውስጥ ነው። አንደኛ ነገር ደግሞ ሊያ የምትባለው አሁንም ቤት ናት ያለችው። ካሁን እኔ ሳልነግራት ለጽናት ነገረቻት። ገና ካሁኑ እናቴ ሰው ቤት ገብታ
አንዴ ሱፍ አንዴ ቢጃማ የሰው ቁም ሳጥን እያወጣች እናቴ ይባስ ብሎ አሁንማ ጽናት እዛ ቤት ልታያት አትፈልግም ማለት ነው። እያስጠላቻት ማለት ነው። አስባችሁታል? ያው እንግዲህ ጫትን የሚያክል ነገር በእንግድነት መታ ሰው ቤት መቃም ገብቶበት ጫት ገብቶበት የማያውቅበት ቤት ይዛ ገብታ እየቃመች እያጨሰች ትገኛለች ሊያ ማለት ነው። እሷ ምን ቸገራት እናቴ? ለምን ታስባለች? ለምን ዘና ፈታ በሙዷ ማለት ነው። እና ዘና ነው ልትል ሀሳቧ ማለት ነው። እና ይሄ ነገር ደግሞ አሁን ጽናትን ስትናገርበት እንዲሁም ደግሞ የጽናትን ልብስ ለብሳ ነበርና እንደ አጋጣሚ ራሱ አጋጭታቸው ነበር ማለት ነው። እና እዚህ ውስጥ አሁን ይቺ ወደዛ ካልሄደች ወይም ወደ ጎን ሊያ ካልወጣይ በጣም ነው ችግር የሚፈጠረው ማለት ነው። ቤተሰብ ናሁን በጣም ተናዷል። በጣም ተናዷል። እንዴት ጽናት ላይ መጀመሪያ አታስብም ወይ? ጽናት በሄድክበት ቦታ ጽናትን ጭንቅላት ውስጥ አታስብም ወይ እያለው ለኪራ እየነገረው ነው ማለት ነውና ኪራ በጣም ተሳስቷል። በእርግጥ መጠጥን የጠጣው እሱም ደግሞ ጓደኛው ነው። ቅዱስ ደግሞ እስካሁን ድረስ ለምን ጠጣህ ብለህ አልጠየከኝም ብሎ እኔ ማንንም አልቀርብም፣ አንተን ብቀርብ ራሱ ለምን ጠጣህ እንኳ ብለህ አልጠየከኝም፣ አየህ ችግርህ ምናምን ብሎ በጣም ተናዶ ወጥቷል ማለት ነው። ቅዱስ ከነ ኪራ ቤት ሄዷል ማለት ነው። እንግዲህ ቅዱስ ምን ይሆን ምን ውስጥ ይግባ ወይት ይሄድ ምናቀው ነገር የለም። በቀጣይ ቪዲዮ ልናይ እንችላለን ማለት ነው። በነገራችን ላይ ቅዱስ በጣም ነው የሚያሳዝነኝ ማለት ነው። እና ናሆማም ደግሞ ያው ምርጥ ልጅ ነው። የምሩ ሸበላ ምሩ በዛ አጋጣሚ ማለት ነው። ምሩዬ እንግዲህ እውነቱን ተናገሪ። አንቺም በዚህ አጋጣሚ የምለው ነገር እውነቱን ለቤተሰቦቿ ተናግራ ህመምተኛ እንደሆነች ግዴታ ማወቅ አለባቸው ቤተሰቦቿ ማለት ነው። በኋላ ሀዘን ምናምን እንዴት ሳንሰማ ምናምን ብሎ ከሚያዝኑ ቢያስታምሟት ይሻላል ማለት ነው። ይሄ የኔ ሀሳብ ነው ማለት ነው። እና ናሆም ደግሞ ምርጥ ጓደኛው ነው የኪራ ማለት ነው። ኪራን በደንብ አድርጎ ነው የሚመክረው። በደንብ ያለውን ነገር ያጠፋውን ነገር በሙሉ እያስረዳው ነው እንግዲህ ቤተሰብ ማለት ነው። ናሆም ቀስ ብሎ ወይ ለጽናት ወይ ደግሞ ቀስ ብሎ ቅዱስ ጋር ምናምን ሆነው ሶስቱ ብቻ ኪራና ቅዱስ ናሆም ሆነው ጽናትን ይነግሯታል ብዬ አስባለሁ ማለት ነው። ምክንያቱም አሁን ላይ እሷ እርጉዝ ስለሆነች በጣም እንክብካቤ በሚያስፈልግባት ሰዓት ነው ይሄ ነገር የተፈጠረ ያለው ማለት ነው። እና ኪራ ደግሞ ከእንደዚህ አይነት ስሜት ወጥተህ ብልሃትነትን ተጠቅመህ ከዚህ ቤት ልታስወጣት ግድ ልሃል ማለት ነው። ምክንያቱም ብዙ ነገር አንደኛ ቁምሳጥን እያወጣች ሚስትህን ልብስ እየለበሰች ነው። የማትፈልገውን ነገር ጽናት የማትፈልገውን ነገር ቤቷ እያካሄደችባት ነው። ስለዚህ ኪራ ጽናትን ታበላሻታለች ሴትዮ ማለት ነው። ከቤት አውጡልን በቃ እኛ አንፈልጋትም በቃ ትውጣልን ማለት ነው። እቺ ልጅ እሷ ካልወጣች ምንም ሰላም ሊያገኙ አይችሉም ማለት ነው። ኪራና ጽናት ሰላም አይኖራቸውም እዛ ቤት ማለት ነው። ጽናት የምታውቀው እንዲሁ ዘመድ ወይም ደግሞ የሩቅ ሰው ሆና እንደዛ ነገር ነው የምታውቀው ማለት ነው። ጽናት ቢሆንም ግን ጽናት እዚህ ደረጃ ድረስ ከታገሰቻት ሰው ሲመጣ በደንብ በእንክብካቤ አንከባክባ ምግብ አብልታ ጠጥታ በላችሁ ራባችሁ ጠማችሁ የምትሊና ጽናትን ሁላችሁም ታቋታላችሁ ቤተሰብ ማለት ነው። እኔ የምለው ነገር ቢኖር ምንድነው መሰላችሁ ቤተሰብ አሁንም ቢሆን ጽናት እርጉዝ ስለሆነች ሰላም እንድታገኝ ይችል ልጅ አስወጡላት ማለት ነው። ወይም ደግሞ ወደዛ ወይም ሌላ ቦታ ውሰዷት ማለት ነው። ይቺ በዋዛ የምትወጣ ልጅ አይደለችም። የሆነ ዱርዬ ናት። ገብቷችኋል? እና ዱርዬ ስለሆነች ምንድነው የምታደርገው? እንዲሁም ምን አለ ይሄ የተለጠፈ ግድግዳ ነው ምን ሂጅ ልውጣ ሰፈሩ ጭር ያለ ምንም የሌለበት እያለ ነው እናቴ። እሷ ላይክ እንትን ያለችው እንደ መርካቶ ምናምን መስሏታል ማለት ነው። እና ቤተሰቦቼ እላችኋለሁኝ ኪራ በብልሃት እንጂ ሰውን በማነቅ የሚሆን ነገር የለም። ቀስ ብለህ በብልሃት ነቅለህ አስወጣልን ባክህ ባክህ። አንፈልግም፣ ሰላማችሁን ነው የምንፈልገው። ያ ሰላም 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 ብቻ ነው የምንፈልገው። ወደ ቤተሰቦቼ በቪዲዮ እንገናኝ።
ባይ። ወዳችኋለሁ።